በአንድ ወቅት በበለጸገች ከተማ ጸጥታ ተፈጥሮ ጎዳናዎችን ተቆጣጠረች። ሰማይ ጠቀስ ፎቆች ያለፈውን ባዶ ማሳሰቢያ ሆነው ይቆያሉ። የሰው ልጅ ሕይወት ድምጾች ወደ ሹክሹክታ ተቀንሰዋል። ነገር ግን አንድ ሰው በፍርስራሹ ውስጥ ይቅበዘበዛል። ከሕልውና የበለጠ ክብደት ተሸክሟል። ከዓመታት በፊት ተስፋ በፈውስ መልክ ቃል ገብቷል። ተአምረ መድኃኒት ብለው ጠሩት። ይሁን እንጂ መዳን ወደ ጥፋት ተለወጠ። ለመፈወስ የታሰበው ነገር በጣም የከፋ ነገር ፈጠረ። ከተማዋ ወደቀች፣ እናም ዓለም ተከተለች። በበሽታው የተያዙ ሰዎችም በሌሊት ጨለማ ውስጥ ብቅ አሉ። በቀን ውስጥ ያድናል፣ ምግብ ይፈልጋል እና ስስ የሆነ የዕለት ተዕለት እንቅስቃሴን ይከተላል። ማታ ማታ ከግድግዳው ውጭ የሚረብሹ ድምጾችን በማዳመጥ ራሱን ያገላል። ሁል ጊዜ ጠዋት በሕይወት የመዳን ስነ ስርዓት ውስጥ ይሳተፋል። ምልክቶችን ወደ ባዶነት በማስተላለፍ ፈጽሞ ሊመጡ የማይችሉ ምላሾችን ይፈልጋል። ትዝታዎች እንደ መናፍስት ይቆያሉ። በአንድ ወቅት የተወደደ በግርግር የተበጣጠሰ ቤተሰብ የጠፋቸው መገኘት ከረሃብ የበለጠ ሸክም ነው። ከፍርሃት የበለጠ ጨኳኝ ነው። በብቸኝነት ውስጥ መረዳት የተፈጠረውን አስፈሪነት ሊለውጥ ይችላል የሚለውን እምነት በመያዝ እንደ ተመራማሪም ተዋጊም ሆኖ ይሰራል። ነገር ግን ብርሃን በጨለማ ውስጥ ብልጭ ድርግም ሲል እና እንግዶች ወደ ባድማ መንገዱ ሲገቡ የዓለማችን ደካማ ስርዓት ይሰብራል። መተማመን በሌሊት እንደሚንከራተቱ ፍጥረታት አደገኛ ይሆናል እና በስልጣኔ ፍርስራሽ ውስጥ እሱ መወሰን አለበት። መትረፉ በቂ ነው ወይንስ መስዋዕትነት የሰው ልጅ ነፍስ ለማስመለስ ብቸኛው መንገድ ነው? ይህ የመዳን ታሪክ ብቻ አይደለም። ዓለም ጸጥ ስትል ምን እንደሚቀጥል ትረካ ነው እና አንድ ልብ ተስፋን ለመጠበቅ ለመሰቃየት ዝግጁ የሆነው ነው።